የእግረኛው ሚዲያ ባለቤት ተክለሃይማኖት አዳነና አበባየው ደሜ የተባሉት ግለሰቦች ታስረዋል። ተከናወነ። ለመሆኑ እነዚህ ሰዎች በምን ምክንያት ታሰሩ? በአጋጣሚ በተነሳችው ፎቶ መነጋገሪያ የነበረችው የገጠሯ ቆንጆ ኤልሳቤጥ ሌላኛው የህይወት ምዕራፍ። ተዋናይ ቴዲ ሸዋን ፖሊስን እንዲጠላ ያደረገው ምክንያት ምንድነው? ቢሮዬን ዘርፈውኛል። አንዳንዴ ፖሊስ የሚባለውም ነገር ይሄ ህግ ምናምን የሚባለው ነገር በፈጽሞ የሚሰራ ነገር አይደለም። እነዚህንና ሌሎች ወቅታዊ ጉዳዮችን እያነሳን እንነጋገራለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ብትጀምሩልኝ ደስ ይለኛል። እቺ ልጅ እንግዲህ ሁላችሁም ታስታውሳላችሁ ብዬ አስባለሁ። ኤልሳቤጥ ትባላለች። በከምባታ ዞን ሀደሮ ጡንጦ የሚባል አካባቢ ምትኖር የነበረች ልጅ ነች። ታዲያ እቺ ልጅ ለጉብኝት ወደዛ አካባቢ የሄዱ ሰዎች ድንገት ፎቶና ቪዲዮ አንስተው ሶሻል ሚዲያ ላይ ለቀው በጣም በብዙ ሰዎች ዘንድ መነጋገሪያ ሆና ነበር። በጣም ብዙ ሰዎች በተፈጥሮ ውበቷ ሲደነቁም ነበር። እቺ ልጅ ቀጣዩ ሞዴል እና ኢትዮጵያን በሞዴሊንግ የምትወክል ልጅ ናት ብለው ብዙ ሰው ሲያወራ ነበር። ታዲያ ማስተር አብነትም እቺን ልጅ ወደ አዲስ አበባ ይዞ እንደመጣ ሰምተን ነበር። አሁን ላይ እቺ ልጅ በይፋ የሞዴሊንግ ስራዋን ጀምራለች። ከዚህ በፊት በነበራት የተፈጥሮ ውበት ላይ ሜካፕ ምናምን ተሰርታ አንዳንድ ፎቶዎች በሶሻል ሚዲያ እየተለቀቁ ነው። ታዲያ የዚህ ልጅ ህይወት በፍጥነት በዚህ መልክ መቀየሩ በጣም ደስ የሚል ነው። አንዳንድ ሰዎች አሁን አዲሱን የኤልሳቤጥን ፎቶ አይተው አንዳንድ ሐሳቦችን ያነሳሉ። እቺን ልጅ እኛ አይተን የወደድነው ተፈጥሯዊ ውበቷን ነው። አሁን ግን እዚህ ጋር ሜካፕ ተቀብታ ምናምን እያየን ነውና የዚህችን ልጅ ተፈጥሯዊ መልክና ውበት እንዳታጠፉብን እያሉ ነው። እስኪ እናንተ ፎቶዋን በደንብ ይዩና ልጅቷ በይበልጥ ቆንጆ የሆነችው የቱ ጋር ነው? በፊት እዛ ገጠር እያለች የተነሳችው ፎቶ ላይ ነው ወይንስ አሁን በሜካፕ ምናምን ያለው ፎቶ ላይ ነው? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና ከዛ ባለፈ አንድ ጉርሻ ፔጅ የሚባል የፌስቡክ ገጽ ላይ በኢትዮጵያ የተለያዩ ክፍሎች ላይ ያሉ ኤልሳቤጥን ይመስላሉ ያላቸውን ልጆች እየፖሰተ ይገኛል። እቺ ልጅ ተመልከቱ እንግዲህ እቺ ልጅ አሁን መታራ ላይ ያለች ኤልሳቤጥን የምትመስል ቆንጆ የተባለችዋ ሴት ነች። ሌላኛዋ እቺ ደግሞ የሐላባ ቆንጆ ተብላ የተፖሰተችው ሐላባ ላይ የምትገኝ ታዳጊ ልጅ ነች። ሌላኛው ጉዳያችን እንግዲህ እግረኛው ሚዲያ የሚባለውን ሚዲያ ሁላችሁም ታውቃላችሁ ብዬ አስባለሁ። እዚህ ሚዲያ ላይ እንግዲህ ብዙ ጊዜ ትንሽ አወዛጋቢ የሆኑ እንግዶች እየተጋበዙ የተለያዩ ኢንተርቪዎች ይደረጋሉ። ታዲያ የዚህ ሚዲያ ባለቤት የሆነው ተክለሃይማኖት አዳነ የሚባለው ሰው ሰሞኑን እንደታሰረ እየተሰማ ነው። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሐበሻ ሰምቷል። ተክለሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመርዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። እና ይሄ ሰው የታሰረው መረጃን ለማዛባት በመሞከርና ሐሰተኛ መረጃዎችን በማሰራጨት በሚለው ነው። ነገር ግን ስፔሲፊካሊ በዚህ ምክንያት ነው የታሰረው የሚል ነገር ግልጽ አልሆነም። ግን አንዳንድ ሰዎች እዚህ ጋር የተለያዩ ግምቶችን እያስቀመጡ ነው። አንደኛው ሰሞኑን እንግዲህ በፊንቴክ የመኪና ማጭበርበር ወንጀል ምክንያት ታስረው ተፈቶ የነበሩ አርቲስቶችን እንግዳ አድርጎ በማቅረቡ ምክንያት ነው ተብሎ ይታሰባል። ምክንያቱም እነዚህ ሰዎች ተጠርጥረው ታስረው ነበረ፣ ከዛ ደግሞ በዋስ ተፈተው ነበረ እና ጉዳያቸው በፍርድ ቤት የመጨረሻ ውሳኔ ሳይሰጥበት እነዚህን ሰዎች በራሱ ሚዲያ ላይ አቅርቦ ስለ ጉዳዩ ኢንተርቪው በማድረጉ ምክንያት ነው የታሰሩ የሚሉ ሰዎች አሉ። ሌሎች ሰዎች ደግሞ ሌላ አይነት ግምት ያስቀምጣሉ። ይሄ እግረኛው ሚዲያ እንግዲህ ከጥቂት ወራት በፊት አበባየው ደሜ የሚባል አንድ እንግዳ አቅርቦ ነበር። አበባየው ደሜ እንግዲህ እዛ ሚዲያ ላይ ሲቀርብ የሀገር መከላከያ ልብስን ለብሶ አላግባብ የሆኑ እንቅስቃሴዎችን ሲያደርግ አላግባብ የሆኑ ነገሮችን ሲናገር ምናምን ነበርና በዚህ ምክንያት የሀገርንና የሀገር መከላከያን ሉዓላዊነት በመዳፈር በሚል ምክንያት ታስሮ ሊሆን ይችላል የሚሉ ሰዎች አሉ። እና በዚህ በአበባየው ደሜ ምክንያት ነው የታሰረው የሚለውን ነገር ሊያጠነክረው የሚችለው ነገር ምንድነው? የእግረኛው ሚዲያ ባለቤት ሐምሌ 23 ቀን ሲታሰር ይሄ አበባየው ደሜ የሚባለው ግለሰብ ደግሞ ሐምሌ 24 ቀን ነው በፌዴራል ፖሊስ ቁጥጥር ስር የዋለው። አበባየው ደሜ የተባለው ግለሰብ በፌዴራል ፖሊስ ቁጥጥር ስር መዋሉ ተሰማ። የሀገር መከላከያ ሰራዊት አልባሳትን በመጠቀም በየማህበራዊ ሚዲያው አላስፈላጊ መልእክቶችን እንዲሁም የአንድነትንና የፍቅር ሐሳብ ከማስተላለፍ
ከማስተላለፍ ይልቅ የመከፋፈል ንግግሮችን ሲያሰራጭ ነበር የተባለው ግለሰብ በቁጥጥር ስር መዋሉ ተነግሯል። ግለሰቡ ዛሬ ከቀኑ 10 ሰዓት ከ50 አካባቢ ሜክሲኮ ኬኬር ህንፃ ወረድ ብሎ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ መወሰዱም ተረጋግጧል። እና አበባየሁ ደሜ ራሱ አሁን ላይ እስር ላይ ይገኛል ማለት ነው። ስለዚህ እግረኛው ሚዲያ የታሰረው በዚህ ምክንያት ነው ሊባል ይችላል። እና እዚህ ጋር የእናንተ ሐሳብ ምንድነው? ይሄ የእግረኛው ሚዲያ ባለቤት መታሰሩ አግባብ ነው ብላችሁ ታስባላችሁ? እንደገና ያ አበባየሁ ደሜ የሚባለው ሰውዬም በህግ ቁጥጥር ስር መዋሉ አግባብ ነው ብላችሁ ታስባላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እንግዲህ የእግረኛው ሚዲያና የአበባየሁ ደሜ ጉዳይ ሆኗል፣ ተከናውኗል። ሆነ ተከናወነ። እሰይ ለኢትዮጵያ ህዝብ ተከናውኗል። በዚህ ሆነ ተከናወነ በሚለው ቀልዱና በሌሎች የትወና ስራዎቹ የምናውቀው ቴዲ ሸዋ የሚባለው ተዋናይ ሰሞኑን አንድ ፖድካስት ላይ ቀርቦ የተናገረው ነገር ነበረ። ያም ነገር ከፖሊስ ጋር የተያያዘ ነገር ነው። ፖሊስ ላይ ምንም አይነት እምነት እንደሌለው ሲናገር ነበር። እና ቴዲ ሸዋ ምን አጋጠመው? ከፖሊስ ጋርስ ምን አገናኘው? እኔ ቢሮዬን ዘርፈውኛል። አዎ ላፕቶፕ ምናምን አንድ ወንድና ሴት እና በጣም የነበረው ሁኔታ በጣም ስለሚያበሳጨኝ። ኦኬ አንድ ወንድና ሴት ማለት እንዴት አወቀው? ታያዙ እንዴ? ስቶሪውን ልንገር። እሺ አንዴ በጣም የሚደንቅ ነገር ይሄ አንዳንዴ ፖሊስ የሚባለውም ነገር እኔ ሌባ ተይዞ እግሩ ነው መሰበር ያለበት ባይ በእውነት ነው ማለት ይሄ ህግ ምናምን የሚባለው ነገር በፈጽሞ የሚሰራ ነገር አይደለም። ለኔ እኔ በራሴ ኤክስፒሪየንስ በራሴ ስላየሁት ሁሉንም ነገር ማለት በቪዲዮ ሰጥቼ ማስረጃ ስቲል እኔ ጋር አለ። እንግዲህ እንትኑ አያሳይም ባቂ አይደለም። ሌባውን አግኝቼው ሌባው በአካል ተይዞ አሳስሬ ሰጥቼ እና ቪዲዮንም ሰጧቸው ማስረጃ ራሱ እየጻፉ ራሱ ቆይ አንተ ምናምን ይሉታል ሌባው እና ይሄ ሁሉ ማስረጃ እያለ ዝጋ ምናምን ይሉታል። ኧረ እኔ አይደለሁም ምናምን ይላል። ኦኬ እዛው እያየ ማለት ምን አይነት ባይዛው አሁን ኦሬዲ አሁን እኔ ለምን መሰለ ሌባ ኦሬዲ አንዳንድ ደስ የማይሉ የህግ አካላት አሉ አብረው የሚሰሩ እኔ በግልጽ ያየሁት ነገር እኔ ፋይል ይዤ ሰጥቼ በስንተኛው ቀን ነው? በአራተኛው ነው በአምስተኛው ቀን ከዛ አንዱ ምን ይደውልልኛል። ይኸውልህ አንዱ ፖሊስ ሄሎ ቴዲ ሰላም ነህ ምናምን አበበ ነው ምናምን ነው ስሙ። እሺ ምን አሰብህ? ምንድነው ማስበው? ሌባውን ይዛችሁታል፣ አቃቤ ግን ተመስርቷል። እኔ የኔ እኮ ጉዳይ አይደለም ከዚህ በኋላ እሱማ እንደሱ ነው። ግን ምን አሰብክ? እንደው ምንድነው እኔ የማስበው? ምን እንዳስብ ነው? በጣም አናደኝ። ከዛ አንዳንድ ሰዎች ሳታይ ብር አምጣ ምናምን ይሆናል ምናምን አሉኝ። ፖሊሱ ራሱ ብር ሊጠይቅ በእውነት ከዛ ለምንድነው እንደዚህ ነው? ለምንድነው ብር ለማን ብዬ ምን አርጉት ብዬ ነው ብር ምሰጥ? ታሰረ ፋይል ከሰጠው ምስክር ካለው ያው ሁሉ ምስክር አለ። እዛ እየልኩኝ ምን ቢሆን ጥሩ ነው? በሶስተኛው ነው በአራተኛው ቀን ተገናኘን ከሌባ መንገድ ላይ። እሺ እናቴ ተሙት ነው ለቀውት። አዎ በሶስተኛው ቀን ይለቀቃል። እንዴት ያየን ማለት ምንም አላልኩም። ወደ ቢሮ ነበር የሚሄደው። ቀጥታ ወደ ፖሊስ ጣቢያ ሄድኩ። እሺ ከዛ ይቅርታ እንደዚህ ክስ ነበር ምናምን ሴቷ እየተፈለገች ነው ብላችሁኛል። ሌባውን አሁን አየሁት ብላችኋለሁ። አቃቤ ሕጉ እንትን ማስረጃው አላሳመነኝም ብሏል አላለኝም። እና ቴዲ ሸዋን በፖሊስ ያስመረረው ጉዳይ ይሄ ነው። በጣም ብዙ ለሙያቸው ታምነው የሚሰሩ የህግ አካላትና ፖሊሶች እንዳሉ ሁሉ ከሌባ ጋር ከወንጀለኛ ጋር የሚተባበሩ አንዳንድ ፖሊሶች እንዳሉ ነው የተናገረው። እና አንዳንድ አካባቢ ላይ ያሉ ፖሊሶችና የህግ አካላት ለተበደለ ሰው ፍትህ ለመስጠት ከዛ ከተበደለው ሰው ገንዘብ እንደሚጠይቁ ሁላ ነው የተናገረው። እና ከተበደለው ሰው ጎን ከመቆም ይልቅ ከወንጀለኛው ጎን እንደሚቆሙ፣ ንብረት ለተሰረቀበት ሰው ፍትህ ከመስጠት ይልቅ ከሌባው ጎን እንደሚቆሙ ነው የተናገረው። እና እዚህ ጋር በጣም ሲመራው ምን አለ? ሌባ ተይዞ ፖሊስ ጣቢያ መወሰድ የለበትም፣ እዛው ነው እርምጃ መወሰድ ያለበት እያለ ነው። እኔ ሌባ ተይዞ
እግሩ ነው መሰበር ያለበት ባይ ነኝ። እና አንዳንድ ሰዎችም ኮሜንት ላይ ምን ይላሉ? ሌባን እጅ ከፈንጅ ይዞ ወደ ፖሊስ ጣቢያ መውሰድ ራሱ ወንጀል ነው እያሉ ነውና እና እዚህ ጋር እናንተ ምን አይነት ሐሳብ አላችሁ? ሌባ እጅ ከፈንጅ ከተያዘ እዛው ነው እግሩን ሰብሮ መጣል እንጂ ወደ ህግ ቦታ መውሰድ አያስፈልግም ትላላችሁ? ወይንስ አይ ወንጀል የሰራን ሰው ለህግ ነው ማስረከብ እንጂ ምንም አይነት እርምጃ መውሰድ አስፈላጊ አይደለም ከሚሉት ወገን ናችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ በሌሎች ቪዲዮዎች እንገናኛለን። ባይ